ደግሞ ልጫወትበት ነው። ከዛ ቀስ ብዬ ደግሞ ሱሪው ላይ ምናምን አደርግና ዋው አይቀሰቅስም። ቅምጥሌ አደራረግሽ ግን ያስፈራል። ከዛ ሽንት ሀምልጥ ውሃ አለለው። ሳቅሽ ለምን ሳቅሽ? ቆይ ገና ሽንት እንደሚያመልጥ ስታስቢ ነው። በቀልላችኋለሁ። እሺ ምንም እንዳይከፋችሁ። ችግር የለውም። በቃ ይሄ እኮ ብዙ ሰዎች ላይ ያጋጥማለን። ማን ላይ ያጋጥሞ ያውቃል? ሀይሚ የት አጋጥሞ ያውቃል? አድርጉልኝ። ያው ወንድማችን ተነካ የምትሉ ሰዎች ካላችሁ ገና ችግር የለም፣ ይቅርታ ጠይቀሽናል። ሲቀጥል ደግሞ ለፍቅር ስለሆነ የምትታገዩ ችግር የለም፣ አይከፋንም። እኛ ይሄ አቶ ሚፍታ ከክፍሉ እንዳይወጣ ተደርጎ ሻት ደንግጥ። በቃ ምንም ማለት አይደለም። ወይኔ ጉዴና ነጭሽን ተክተሽ ሳይሆን መከራከር ያለብሽ ስለ ራስሽ ብቻ። ለራስሽ ጥሩ ፍቅር ካልሰጠሽ፣ ጥሩ እንክብካቤ ካልሰጠሽ ብቻ ተበቀዩ። ከዛ ውጭ ግን ጓደኞችን በቀላለሁ ካልሽ ማለት ነው መልሱን አትችይውም። እነሱ ያዋጡሽማ አይጠቅሙሽም ሀይሚዬ። እውነቱን ልንገርሽ ብዬ ነው። ወንድሜ የተነካ የምትሉ ካላችሁ ካሽ እኔ ልለያይ ብለሽ ሄደሽ ከዛ ድጋሚ ደግሞ ብሩክ ሲያዝን ነው እንደ ጥፋተኛ ሲሆን ስታሰድቢው ስታስረግጩ። ምክንያቱም ወስነሽ ላትለያይ እንለያይ ስትይ ብቻ ነው እኛ የሚደብረን። ምክንያቱም ዛሬ የተነገረው ወንድሞቼ ለሚለው ነው፣ አፈቀርን ለሚሉ አይደለም። ወንድሞቼ የሚለው ነገር አዎ የወንድሜ ሚስት ይመለከተኛል በሚለው እኔ ስነግርሽ አንድ ይቅርታ ብለሻል፣ ሂጅበት። ሁለተኛ ደግሞ ለፍቅር መስዋዕትነት እየከፈልሽ ነው፣ እየረሳኝ ነው ያልሽው። ስለዚህ እንዲህ እንደግፈዋለን። ይሄንማ መረሳት የለብሽም። ቅድሚያ አርሴናል መሰጠት የለበትም። ይሄን ደግፍልሻለሁ፣ ግን ደግሞ የሱን ሰላም በማይነሳ መልኩ መሆን አለበት። ለጓደኞቹ ምናምን በቀላለሁ ካልሽ አንሰማሽም፣ እኛ አንሰማሽም። ግን ለራሴ ጊዜ አልሰጠኝም ካልሽ እንሰማሻለን፣ ከጎንሽ ነን እኛ። ወንድማችንም ቢሆን እንዴ ለሚስቱ ጊዜ መስጠት አለበት። አረ ወይኔ ዛሬ በጣም ያሳቀችኝ ማለት ነው። ምክንያቱም ውሃ አደራረጓ ማለት ነው። ብሩክ ግን አስማም እንዲዋ ሲደረግልን ቤተሰቦች እንዴት አመሻችሁ? እንዴት ናችሁ? ደህና ናችሁ? አለው እነዚህ ልጆች እኮ አሳቆኝ። እግዚአብሔር ዛሬ አመሽቻለሁ። ደግሞ እራት እየሰራው ነበር፣ ነገ ትምህርት ነበረ። የኛ ውድ ቤተሰቦች ዛሬ ብሩክና ሀይሚን ዘና ፈታ አድርገውናል። ሀይሚዬ ግን ውሃ ስታረጊ አይሰማም፣ ብሩክ አትሰማም። ሲቀጥል ደግሞ በሩ መብራቱ ሲበራ አይሰማም። ጉድ እኮ ነው። ኧረ ቆይ እኛ እዚህ ሰው ሀገር ስለሆነ ነው። ኧረ እኔ እንኳን እንደዚህ መብራት በርቶብኝ እንኳን ይሄ ሁሉ ውሃ ደግሞ የኛ ሀገር ውሃ ይቀሳቀሳል ጋይስ። የዚህ ሀገር ውሃ እንኳን ሲደፋባችሁ የምትጠጡትም ቤት እንደሄደ አያስታውቅም። የዚህ ሀገር ውሃ ኢትዮጵያ እኮ ውሃው ይቀሳቀሳል። እንዴት አልሰማም ብሩኬ እንደዛ ተኝቶ? ኧረ ብሩክ ተመካክራችሁ መሆን አለበት አይደል ጋይስ? የፈለገ ነገር ቢሆን የኢትዮጵያ ውሃ ይቀዛቀዛል። የዚህ ሀገር ውሃ ቢሆን አምናለሁ። ምክንያቱም የዚህ ሀገር ውሃ ተዘፍዝፋችሁም ልብሱን ራሱ ዘፍቃችሁ ብትለብሱት ምንም አይቀዘቅዝም። ምንም ገብቷችኋል አይደለ? እና አላስተማመነኝም። ግን እሱ ቤቴም ብሏል። ምንም አልተሳካላችሁም ዛሬ ፕራንኩ። ለምን ቢያምን ነበረ በቃ እንዴት ሽናው ብሎ ራሱን ቢያጨናንቅ ውስጡን ቢያጨናንቅ እሱ እመቤቴን ወይኔ እኔ ከብሩክ ምን ጠላው ብትሉኝ ማለት ነው ቤተሰቦች፣ ወይኔ ከብሩክ ምን ጠላው። በቃ የሆነ ነገር ሙሼ ትሙት ብለህ አትማል። ምን ሆኖ ነው? ንገሩት፣ በእናታቸው ንገሩት። ለምንድን ሙሼ ትሙት የሚለው? ሙሼ ትሙት እጣላችኋለሁ። ኦ ማይ ጋድ በቃ ማርያምን ብለሃል፣ አለቀ። ብቻ በብዛት ብሩኬ መሀል ላይ ያበዛል። መሀል አታብዛ። ድሮ ምንድነው ማዘሬ ማለት ነው እናቴ እንዳሰድዋት ደግሞ ፈራ። ምን ችግር አለው? ይሄ እንትን ነው ምን ነበር ይሄ ማለት የሀገር ቤት ቀልድ ነው። አሁን በጣም እንደዚህ እኔ አላረኩም ብዬ ስምልባት ማለት ነው ምንድነው የዳቦ ማላ ደረት ያሰፋል ዝም በይ ትለኛለች። ያው ምንም ዳቦ ማለት የራሴ ዳቦ ማለት ነው። የዳቦ ማላ ደረት ያሰፋል ባል ነበረ ማለት ነው። ገብቷችኋል? ብትሰድቧትም ምንም አይመስለኝ። ታቋታላችሁ በደንብ። የሆነ ጥፋት አጥፍቼ ድርቅ ብዬ እከራከራታለሁ። ድርቅ ብዬ ማለት ነው። አላምንላትም። ከዛ የዳቦ ደረት ያሰፋል፣ የዳቦ ማላ ደረት ያሰፋል ትላለች እናቴ። ስለዚህ መሀል አታብዛ ብሩክ አለማየሁ እላለሁ። ጋይስ ያው ተረትና ምሳሌ ነው ጋይስ። ያው ዛሬ እንግዲህ ሀይሚ በሚገርም ሁኔታ ተሳክቶላታል። ቦታ ቀይሪ ተብዬ ነው። ኦ
ማይ ጋድ ነገ ወይን እንጠብቅ እንዴ? ዲኮር ስላለ ነው እዛ ቤት ውስጥ ብሩኬና ሚፍታህ አንድ ላይ ሆነው ይሄን ዲኮር ከሰሩት። ስለዚህ አንቺ መበቀል የለብሽማ። ተስማምተዋል እነሱ። ሀይሚ እየተሸወድሽ እኮ ነው። እነሱ ተስማምተዋል እኮ። አሁን እኔ የጓደኞችን በሙሉ እበቀላለሁ አልሽ። ዞሮ ዞሮ መዝጊያው ጭራሮ፣ ዞሮ ዞሮ የሚያዋጣሽ ብሩክ ነው። ከብሩክ ጎን ብትሆኝ ይሻልሻል። አሁንም ደጋግመን የምንነግርሽ ነገር እኛ የብሩክ እህቶች ማለት ነው፣ ወንድሜ ተነካ ካላችሁ ይቅርታ ብለሽናል። እኛ ችግር የለብንም። እኛ እኮ ይቺ የዕለት የዕለት ፕራንክ ምንም ችግር የለብን። እስከ ጥግ ሂጂ፣ እስከ ጥግ ሄድብሻል። ከዛ ማለት ነው ምንም ችግር የለውም። እኛ የምታስጠላን እንለያይ እሄዳለሁ የምትያት ፓርት እሷ ብቻ ናት። እኔ የምጠላት ከሀይሚ የምጠላት ፓርት ይቺ ብቻ። በቃ እንለያይ። እኔ በቃ ለቤተሰቦች ለእናንተ ብለን ምናምን ይሄን ስትል ደሜ ነው የሚበላው እግዚአብሔርን። ከዛ ውጭ እኔ ሰላማዊ ሰው ነኝ ጋይስ፣ ከዛ ውጭ ሰላማዊ ሰው ነኝ። እና እዛው ዛሬ በእህቶች ስለመጣሽ ነው። ግን ይቅርታ ስላልሽን ደግሞ በጣም እናመሰግናለን። ይቅርታ አድርገናል። እኛ የፈለግሽውን ፕራንክ የቀን ፕራንክ የፈለግሽውን ስሪ ይሰራብሻል፣ ችግር የለም ጋይስ አይደል? እና ዛሬ አላመነላችሁም። ያው እንቅልፍ ላይ ስለሆነ ይሁን ምን ይሁን መጨረሻ ላይ ወጣ። ያው አይወጣም ማለት ሲጣለ የመኪናውን ቁልፍ ጋርጎ ፒው ነው የሚለው ብሩኬ ሁል ጊዜ ማለት ነው። ከዛ መኪና ውስጥ ሄዶ ተረጋግቶ ምናምን በቃ ቤቢዬ ታረጋገዋለች መሰለኝ። እኔ ሳስበው ማለት ነው። የመኪናው ስም ቤቢዬ ናት በነገራችን ላይ ታውቃላችሁ አይደለም? ማታውቁ ካላችሁ ወቁ። እና ብድግ ብሎ በቃ ፊው ይላል። ከዛ ታረጋገዋለች ይመስለኛል። እዛማ በደንብ ትሪት ታደርገዋለች። መቼ በደህናው ቤቢዬ አላላትም መኪናውም ማለት ነው ጋይዝ። አንድ ቀን ደግሞ ሀይሚ ለምን ቤቢዬ ያልከው መኪናውን ከመኪና እኩል ታደርገኛለህ ብላ እንዳሰብርልህ እንጂ ቡቡ። ወይኔ ዛሬ እንግዲህ እኔ አላስተኛ ብሎኛል፣ ሰላሜን አሳጥቶኛል፣ አላስታወሰኝም ብላ ትናንት ባይዘወይ እያሰበ ነበረ። ባል ፈልግ ልወጣ ነው እያለችው ነበር። እና ዛሬ በብሩኬ ቻናል 2 የተለቀቀው ያው የሀይሚ ሰብስክራይበሩም እንዲሄድ አዳዲስ ነገር እንልቀቅበት ብለው አስበው ነው። ገብቷችኋል አይደለ? ባለፈውም ደብረ ዘይት የሄዱ ጊዜ ብሩክ ጋር የተለቀቀው ተመሳሳይ ነገር ስለሆነ ያኔ ሀይሚ ላይ ምንም እንትን የለውም። አዲስ ነገር ሲኖር ግን ሰብስክራይበሩም ይጨምራል፣ እይታውም ትንሽ ለወጥ ይላል። ለዛ ይመስለኛል ትናንትና በብሩክ ቤት ነው የመጣችው። አዎ መሰለኝ፣ እንደዛ መሰለኝ። አዎ በብሩክ ቤት ነው የመጣችው። ስለዚህ እንደዛ ነው። እና ነገ የሆነ ነገር እንጠብቃለና ጋይስ። በዛ ላይ ቤት ተቀይሯል፣ ክላስ ተቀይሯል ምናምን እየተባለ ነበራል። እንዴ ተነገረን እንግዲህ ሰማን። ምን ይሆን ሆዴን ቆረጠው ትላላችሁ? አይ ወይን ነው በቃ ወይን፣ የወይን ዝግጅት ነው ጋይስ። እና እስኪ እንጠብቃለን። ጥሩ ነገር ይሆናል ብለን ተስፋ እናደርጋለን። ምክንያቱም ቡቡዬ እንዳዘንሽና የሆነ ነገር እንደተሰማሽ አውቋል ከፊትሽ። ሶ ያችን ነገር ለማስተካከል ያችን ምናልባት ሰርፕራይዝ አድርጎ በቃ አለ አይደለ እንትን ሊልሽ ሊያስደስትሽ ፈልጎ ነው። እንደዛ ነው ያሰብኩት ጋይስ። እናንተስ ምን ተሰማችሁ? ለምን ቢቀየረች ቤቱ ሰፍቶባት ወይስ ጠቦባት? ስለዚህ እዚያች ቤት ውስጥ የሆነች ዲኮር ስለታሰበ ነው አይደል ጋይስ? ነው ወይስ ያቺ የእንትኗ ቤት ሄዳ ነው እንዴ? የማን ነው ስሟ? እቺ የእገቷ ቤት ናት እንዴ? አይደለችማ? የእገቷ ቤት ናት እንዴ? ለምን ትሄዳለች? አሁን እገታ ምን አለ? ነገሩ ሀይሚ ፍቅሬ የሚል ሰው በስቷል። እናንተ ያ የተሳደበውም ልጅ ዛሬ መጥቶ ነበር። ቪዲዮውን አልጨረስኩትም። ጓደኛው እያናገረው ነበር። ለምንድን ነው ሀይሚ የምትለው ምናምን ነገር እና ሀይሚን ለራሴ ያረጋታለሁ ብሩኬ የውሸቱ ነው እየቸከሰ ነው ሲል ሰምቼው፣ ግን ጨርሻ አልሰማሁትም። ቆይ ነገ እንገናኝ ትላላችሁ። እርሱ ደግሞ ማለት ነው ጠፍቶ ነበር አንድ ሰሞን። እግዚአብሔር እገለዋለሁ እያለ ቪዲዮ እየሰራሁበት ነበር እኔ ራሱ። እንጋደላለን ዘንድሮ በሀይሚና በብሩኬ መሀል ገብቶ የሚያመሰቃቀል ሰው ካለ በቃ እንጋደላለን። የጨረቃ ፋሚሊ አንፋታም ማለት ነው አደለ? ለማንኛውም ዛሬ ብሩክ አላመንም፣ ምንም ጭራሽ አላመንም። ሲሸና ይታወቀኛል ብሏል። እንግዲህ ራሱን አውቆታል። በቃ ራሱን ካወቀ ፕራንክ አልተደረገም። ኦልሬዲ አልተሳካላቸውም ሀይሚና ብሩኬ። እንደውም መግቢያ ላይ ጥሩ ቸክሳለች ሀይሚ ማለት ነው። ሽንታም የባለጌ አላለች ያጋጥማል ብላ ደግሞ ቅልብልብ እያለች ቅፍ ስታደርገው የዛን ጊዜ መባነን ነበረብህ። ሲጀመር ካሜራው ፊት እንደዚህ ራሱ አታደርገውም። እሷ ራሱ ካሜራ ፊት የእውነት ቢሆን ኖሮ ካሜራ ይዛም አትገባም። ይሄንን መባነን ነበረብህ ቡቡዬ ማለት ነው። ካሜራውን አጥፉት አለ ግን
እኔ እንደውም ያውቃል ብዬ ነው ያሰብኩት። እያወቀ ዝም ነው ያላት። እንደዛ ነው ያሰብኩት ጋይስ። ምክንያቱም ይሄ አሁን ካሜራ ላይ ምን ብሎ ይወጣል? ቢሆን ካሜራውን ወይ ብደብቁት፣ ካሜራ ባይኖር የለም ተብሎ በቃ የሆነ የተሰራው ይሰራ። ከመታሽም መታሽ፣ ከሰደበሽም ሰደበሽ፣ ካመናጨቀሽም አመናጨቀሽ እንጂ እኔ ይሄ ካሜራ እያለ ፕራንክ ነው የሚባል ነገር እኔ አይመቸኝም፣ አይደለኝም። አንደኛ ለካሜራው ብሎ ራሱ ምንም ቢሆኑ ምንም አይሉም። ሃይምም ብሩኬም ሌላም ሰው ቤኪም ሁሉም ሰው ካሜራ ላይ ካሜራ እያለ ፕራንክ እኔ አይመቸኝም ጋይስ። ለምን ያ ሰው ምን ካሜራ እያለ እያየው ምን ፕራንክ ይደረጋል? እኔ ግርም ይለኛል አንዳንዴ። ካሜራ ተደቅኖ ፕራንክ ነው የሚባል ነገር አይሰራም። ዞሮ ዞሮ እንኳን ደህና መጣችሁ፣ ምንም ችግር የለውም። ግን ደግሞ ወንድማችን ሽንቶ እንደማይሸና አስረግጦ በወለደችው እናቱ ሳይቀር በማርያም ሳይቀር ነው የማለው። እንግዲህ ጋይስ ትጣሉኛላችሁ፣ እረፉ፣ ይህን ነገር አቁሙ ነው ያለው። ሲቀጥል ደግሞ ሴት ልጅ ደግሞ ጸበል አትረጭም። ሃይሚዬ ትረጫለች እንዲህ ጋይስ? አትረጭም። ሴት ልጅ ጸበል አትረጭም። እንደውም ወንድ ልጅ ነው ጸበል ራሱ በስመ አብ ወልድ ብሎ ቀርቶ የሚሰጠው ወንድ ነው ይባላል። እንግዲህ አላቅም በድሮ። አሁን ደግሞ ጊዜው ተቀይሯል። ከጊዜው ጋር ተቀያይሮ ከሆነ አላቅም። ሴት ልጅ ግን በፍጹም ጸበል ግን አትረጭም። እኛ ግቢውን ራሱ እርጩት ምናምን ሲባል ወይም የሆነ የ7 ዓመት ልጅ የ7 ዓመት ሴት ልጅ እሷ ችግር የለውም። 7 ዓመት ሴት ልጅ ህፃን ከሆነች እሷ ችግር የለም። ከዛ ውጭ ግን ሴት ልጅ ጸበል አትረጭም በፍጹም ጋይስ። እንግዲህ እኔ ባደግኩበት ሀገር ነው የምላችሁ፣ ሌላውን አላውቅም። ግን እሷ ውሃን የረጨችው። ታዲያ ሃይሚ ውሃን የረጨችው። እሺ ያው ለእንትኑ ለእሱ ስትረጨው ማወቅ ነበረበት። እሷ ውሃውን ነው እንጂ ጸበሉን አይደለም እንደዛ ያደረገችው ጋይስ። ሃይሚን አይደለም እዚህ ጋር እያልኩ ያለሁት ማለት ነው። በኋላ ደግሞ ዙሪያ ጥምጥም እንዳትገቡ እና የዛሬው ፕራንክ ብቻ ይሄን ይመስላል። ዞሮ ዞሮ ሳቅ ብለናል፣ ፈንደቅ ብለናል። ይመቻችሁ። ነገ በጥሩ ፏፍሽ ባለ ቪዲዮ እንደምመጡ ተስፋ እናደርጋለን። የሆነ ሚስጥር አለ። ሲቀጥል ደግሞ እሑድ አርሴናል አለ። ለእሑድ ማባበያ ያስፈልጋታል ብሎ ብሩክ ያዘጋጀው ነገር አለ ብዬ ነው ያሰብኩት። ምክንያቱም እሑድ ቀውጥ የሆነ ጨዋታ አለ። ስለዚህ ሃይሚ ከወዲሁ ማባበያ ያስፈልጋታል አይደል እንዴ? ስለዚህ እኔ እሱን ያሰብኩት። እናንተ ደግሞ ያሰባችሁትን ኮመንት ስር ጻፉልኝ ማለት ነው። ለምን ቤት ቀየረች? ይሄ ጥያቄ ሆኖብኛል። ገብቷቸው ወይ ሰርፕራይዝ አለ ወይ ደግሞ የሆነ ነገር አለ እዛ ቤት ውስጥ እንዳታየው ተዘግቶባታል። ገብቷችኋል አይደለ? እና ይሄን ይመስላል የኛ ውድ ቤተሰቦች። ወንድማችን ስለ ፕራንክ ስላልተያዝክ ደስ ብሎናል። ነገር ግን ደግሞ ሲያጠቁ ማየት አለብህ። አሁን አርሴናል ስላሸነፈ ማለት ነው እንዴ ገና ብዙ ነገር ያደርጉሃል። አንተ እንደዚህ ተኛለህ።